አመሰግናለሁ። ሐይቅ ላይ ነው ሐይቅ ላይ ሆኜ አንድ ነገር ትላለች ዛሬ 2011 ላይ የአርባ ምንጭ እናት መካነ ኢየሱስ የወንጌል ምስክርነት ሽር እንደዚህ ወደ ግዲቾ ደሴት መጥተው ነበር። የዛ ጊዜ እንደዚህ ልክ በዚህ አይነት ጀልባ ተሻገር እያለ ሞተር ጠፍቶባቸው ታዲያስ ባይብል ላይ እንደምናየው ክፍል ጌታ ኢየሱስ ክርስቶስና ሐዋርያቱ አብረው በመርከብ እየተሻገሩ ሳለ ማዕበል እንዳጋጠማቸውና ሐዋርያት ደቀ መዛሙርት እንደፈሩ እንደደነገጡና እጅግ በጣም የሞት ሁሉ እስኪመስላቸው ድረስ እንደነበሩ መጽሐፍ ቅዱሳችን ላይ አንብበናል። እና ያንን በትክክል ፌል አድርገው ነበር የዛ ጊዜ የነበረ ወንጌል ምስክርነት እና የሚጠፉ መስሏቸው ነበር። ነገር ግን በእምነት በርትተው እንዲሁም ደግሞ የጀልባ እኔም ያጋጠመኝ ነው በእምነት በርትተው እንግዲህ ተሻግረዋል። ጀልባ ካፕቴኑን እንዲሁ አበርትተው አልፈዋል። እና ያንን ፊል አላደረኩም የዛ ጊዜ ስላልነበርኩ በዛ ሚሽን ላይ። ዛሬ ደግሞ ይህንን እድል አግኝቼ በዚህ በሶላር ሜንቴናንስ ቴክኖሎጂ እንዲሁም ደግሞ በዚህ ያለችውን መካነ ኢየሱስ ቤተክርስቲያን ወጣቶችን ለማየት ቸርችዋን ለማየት በመታደል እጅግ በጣም ደስ ይለኛል። እንደው የተጓዝን ነው። እግዚአብሔር የሚረዳን ጸልዩ።